ጣሊያን በጊዜ ሂደት የተቀረጸች በደማቅ ብርሃን የተሳመችና በህልመኞች በታላላቅ የኪነ ጥበብ ሰዎች እንዲሁም በጥንታዊ ግዛቶች ትከሻ ላይ ተጭና ለዘላለም የተሻገረች ድንቅ ምድር ናት። በዚህች ምድር ላይ ውበት በዓይን የሚታይ ብቻ ሳይሆን በነፍስ የሚሰማ እውነት ነው። በቱስካኒ ፀሐይ ሙቀት ውስጥ በአማልፊ ገደሎች ላይ በሚሰማው የሞገዶች ሹክሹክታና በጠዋት ልብ ምት ውስጥ ይህ ውበት ሕያው ሆኖ ይገኛል። እንደ ጣሊያን አይነት ታላቅ ቅርስ ያላቸው ቦታዎች በምድር ላይ በጣም ጥቂት ናቸው። ተፈጥሮ፣ ታሪክ፣ ጥበብና የሰው ልጅ መንፈስ እንደ አንድ ድንቅ ሥራ የሚዋሃዱባት ሀገር ጣሊያን ናት። እሷ ሁልጊዜም ዓለምን የምታነሳሳ ሀገር ሆና ቀጥላለች። ጣሊያን ከሀገርም በላይ የተአምራት መልክዓ ምድር መገኛ ናት። በሰሜን በኩል ዶልማይቶች እንደ ጥንታዊ ጠባቂዎች ግርማ ሞገስ ተላብሰው ቆመዋል። እነዚህ በፀሐይ መውጫ ቀለም የተቀቡ ተራሮች በዓይን ፊት ወደ ወርቅና ሮዝ ቀለም ሲቀየሩ ስታይ ተፈጥሮ እንደ ቅዱስ ነገር የሚታይበት ስፍራ መሆኑን ትረዳለህ። ከነዚህ ተራሮች ግርጌ ደግሞ የሰላም መስተዋት የሆነው የኮሞ ሐይቅ ይገኛል። እዚህ ቦታ ጊዜ የሚቆም ይመስላል። እያንዳንዱ እስትንፋስም እንደ ጸጥተኛ ግጥም ይሰማል። ወደ ደቡብ ስንወርድ የአማልፊ የባህር ዳርቻን እናገኛለን። እነዚህ በባህር የተቀረጹ ገደሎች እና እንደ ቀለም ህልም የተደረደሩ ከተሞች የሰውን ልብ ሰርቀው የማይመልሱ ድንቆች ናቸው። የሜዲትራኒያን ባህር ከየትኛውም ቦታ በበለጠ የሚያበራባቸው ሲሲሊ እና ሰርዲኒያ ደሴቶችም ሌላው የሀገሪቱ ጌጦች ናቸው። በእነዚህ ደሴቶች ላይ የፀሐይ ብርሃን እውነት በማይመስል መልኩ በጠራ ውሃ ላይ ይጨፍራል። በቱስካኒ ደግሞ የወይን እርሻዎች እንደ አረንጓዴ ማዕበል እስከ አድማስ ይዘረጋሉ። እዚህ ቦታ ተፈጥሮና ጥንታዊ ወግ እንደ አንድ አካል አብረው ይተነፍሳሉ። የሰው ልጅ ስልጣኔ በትክክል ለመረዳት በሮም አውራ ጎዳናዎች ላይ መራመድ ግድ ይላል። በአንድ ወቅት 50,000 ድምጾች ያስተናግድ የነበረው ኮሎሲየም ዛሬ የሰው ልጅ ታላቅ ምኞት ግዙፍ ማስታወሻ ሆኖ ቆሟል። ድንጋዮቹ አሁንም የ2000 ዓመታት ታሪኮችን ክብደት ተሸክመው ይገኛሉ። በአቅራቢያው የሚገኘው የሮማን ፎረም ደግሞ ሕግን፣ ቋንቋንና የህንፃ ጥበብን በመቅረጽ አሁን ላለንበት ዓለም መሰረት የጣለ ነበር። ሌላው አስደናቂ ስራ ደግሞ ፍጹም የሆነ የክዳን ቅርጽ ያለው ፓንቲዮን ነው። ይህ ህንፃ አሁንም ድረስ በሊቃውንት የሚጠና የምህንድስና ድንቅ ስራ ነው። በጥንታዊያን እጅ የተገነባው የሮም ስልጣኔ አህጉራትን ያገናኙ መንገዶችና ተራሮችን ተሻግረው ውሃ የሚያመጡ የውሃ ማስተላለፊያዎችን ፈጥሯል። የእነሱ ፈጠራ አሁንም በዘመናዊ ከተሞች ውስጥ ያስተጋባል። ጣሊያን ታሪክ ብቻ አትናገርም፣ ጣሊያን ራሷ የታሪክ መጽሐፍ ናት። በፍሎረሰንስ ከተማ የሰው ልጅ ስልጣኔ ዳግመኛ ተወለደ። የጣሊያን ህዳሴ ዓለምን የለወጠ የጥበብ ብልጭታ ነበር። በዚህ ወቅት ሚካኤላንጀሎ ድንጋዩ ሕይወት እስኪዘራበት ድረስ ጠርቦ ድንቅ ቅርጾችን አወጣ። ሊዮናርዶ ዳቪንቺ ደግሞ በሳይንስና በጥበብ መካከል ያለውን ልዩነት በማጥፋት ዘላለማዊ ህልሙን በተግባር አሳየ። በእያንዳንዱ ካቴድራል፣ የግድግዳ ስዕል እና ሐውልት ውስጥ ፈጠራ ዓለምን መለወጥ እንደሚችል እናያለን። ጣሊያን ውበት ትውልዶቹን የማነሳሳት ታላቅ ኃይል እንዳለው ለዓለም ያስተማረች ሀገር ናት። ነገር ግን የጣሊያን ትልቁ ድንቅ ሥራ ህዝቦቿ ናቸው። በትናንሽ ከተሞች ውስጥ አያቶች ታሊያቴለን፣ ራቪዮሊን እና ኖኪንስ በፍቅርና በባህል ጥበብ በእጃቸው ይዳምጣሉ። በኔፕልስ ከተማ ፒዛ ምግብ ብቻ ሳይሆን የሀገር ቅርስ እና የጣዕም መገኛ ነው። በሚላን ከተማ ፋሽን ወደ ጥበብነት ተቀይሮ ምርጥ አለባበስ የሰዎች መታወቂያ ሆኗል። ሻጮች ቦንጆሪኖ የአካባቢውን ምግብ መሞከር ይፈልጋሉ ብለው በፈገግታ ሲጠይቁ ምርጫው ሁሉንም የሚል ይሆናል። ምክንያቱም ይህች ጣሊያን ናት። ከታዋቂ ቦታዎች ባሻገር ጣሊያን ሌሎች በርካታ ሀብቶች በውስጧ ደብቃለች። የታሪክ አስማት የሚሰማባቸው የአልቤሮ ቤሎ ተረት የሚመስሉ ቤቶችና በምድር ላይ ካሉ ጥንታዊ የመኖሪያ ስፍራዎች አንዱ የሆነችው የማቴራ የዋሻ ከተማ ተጠቃሽ ናቸው። ቺንኩቴራ ደግሞ በገደሎች ላይ የተንጠለጠሉ እና እንደ ህልም ቀለም የተቀቡ ትናንሽ መንደሮች ስብስብ ናት። የፍቅር ታሪኮች በአየር ላይ የሚንሳፈፉባት የቬሮና ከተማ ሌላዋ እንቁ ናት። የጣሊያን አረንጓዴ ልብ የሆነችው የኡምብሪያ ጸጥተኛ ውበት ደግሞ ሕይወት በእርጋታና በቀላል የሚመራባት ሰላማዊ ስፍራ ናት። ጣሊያን የምትጎበኛት ቦታ ብቻ አይደለችም፣ እሷ ለዘላለም አብራህ የምትኖር ስሜት፣ ትዝታና ህልም ናት። ከተራሮች እስከ ባህሮች፣ ከጥንታዊ ድንጋዮች እስከ ሞቅ ያሉ መዝናኛ ቤቶች፣ ከጥበቧ እስከ ህዝቦቿ ድረስ ጣሊያን ዓለም ምን ያህል ውበት መፍጠር እንደምትችል ታስታውሰናለች። እስከምንገናኝ ድረስ አርቪዴርቺ ጣሊያን፣ አንቺ ማለቂያ የሌለሽ ድንቅሽ ስራ ነሽ።